5ና 95% እንዴት እናገናኝ? ባይዋሃዱ ምን ይሆናል? ሰው ለአንድ ነገር አቴንሽን ከሰጠሁት ኤነርጂ ሰጠዋል። በዚህ መልኩ ዓለምን ልናሻሽላት እንችላለን የሚል ሁሉም ነገር ምክንያት አለው እና ምክንያትን ትፈልጋለህ። መንፈስ ለነሱ በኋላ ቀርነት ነው፣ መጥፎ ነገር ነው። ጦርነቶች የሚያነሳሳው እሱ ነው፣ ጥላቻ እሱ ነው። ሁሉም መጥፎ ነገር እንግዲህ እሱ ያደርጋል። እንግዲህ ምንድነው ሰይጣን ተከታዮች የማግኘት ጉዳይ ነው ፍላጎቱ። ስለዚህ ምን ያደርጋል? ያዳፍንብናል ነው መንፈሳዊ እውቀቱ እና በማቴሪያል እውቀት ሪፕሌስ እንድናደርገው አይነት ነገር ነው። አዎ እንደ ክሪኤተር ያደርገናል፣ እንደ ፈጣሪ ያደርገናል እና የአስተሳሰብ ጉዳይ ነው። ሪዳክሽኒስት ሆሊስት የሚሏቸው ከዚህ የመነጩ ናቸው። ሪዳክሽኒስት የሚባለው እንግዲህ በዚህ ፊዚካል 5% ዲፔንድ የሚያደርግ ማለት ነው እና እነዚህን ካየን ለምሳሌ ምንድነው የምንገነዘው? አንዳንድ ነገር ዘለን ሪዳክሽኒስት በማቴሪያል ብቻ ይሆንና መንፈስ የሚባል ነገር እንደሌለ ኦልሬዲ ይዘጋባቸዋል ነገር። ስለዚህ መንፈስ ለነሱ በኋላ ቀርነት ነው፣ መጥፎ ነገር ነው አርገው። ግን ወደ ላይ ወጥተን ስንሄድ ጠባይን እናውቀዋለን ነው እና ኮንትሮል እናደርግ እንችላለን። ያን ጊዜ ነው ትዕቢት የሚመጣው እና ክሪኤትድ የሚያሰኝ ከእግዚአብሔር ጋር ኮምፒት ታደርጋለን። አሁን እንግዲህ የታወቁ ነው እነዚህ ነገሮች እና ያ ዳርክ ፎርስ ሲጨንቀው እንግዲህ ግልጽ እየሆነ እየመጣ ነው። አሁን በተለይ አሁን ጦርነቶች የሚያነሳሳው እሱ ነው፣ ጥላቻ እሱ ነው። ሁሉም መጥፎ ነገር እንግዲህ እሱ ያደርጋል። እኛ ሲጨንቀን እንግዲህ ለሱ እንድናመልክ ነው ሂደቱ። ግን ነፃ ወጥተናል ነው። በተለይ አሁን የሚያስፈሩ ሁኔታዎች አሉ ለጦርነት። ይህንን ከዘለቅ ነው እንግዲህ ምድር ወደ ገነት ትገለበጣለች። ምንድነው የሚሆነው? መሞትና መኖር ኦልሞስት አንድ አይነት ነው፣ የተቀራረቡ ናቸው። ለምሳሌ እንደ ዌቭ ልንገናኝ እንችላለን። የሆነ ቦታ አይነት ስንነጋገር እንግዲህ የመግባባት ነገር ነው፣ ቋንቋ አይደለም ማሳች። ሁለተኛው ፖርሽን የምለው እዛ የመድረስ ቴክኒክ ለመናገር ነው። እሺ። እና ፕሮግራሙን ከመጨረሳችን በፊት እሺ ጥሩ። ስለዚህ እንግዲህ የ3D ህይወት ምንድነው? የክሎዝድ ሲስተም ይሆንና አንድ ነገር ከተገኘ በትዕቢት በማስመሰል አይነት የሚሄድ ነገር ነው። በአብዛኛው ደግሞ የሚጋጩት እንግዲህ መንፈሳዊውና ስጋዊው በትክክል ካልሄዱ እንግዲህ ምንድነው ለሰውም ጉዳት ያመጣል ነው ሂደቱ። በተፈጥሮ እንግዲህ እነዚህ ሪዳክሽኒስት ሆሊስት የምንላቸው አሉ። ሪዳክሽኒስት የሚሉት እንግዲህ በዚህ 5% ብቻ የሚኖር ስለ ማቴሪያል ብቻ የሚያውቅ ከዛ በላይ ምንም ነገር ያለ አይመስለው። አንዱ ትልቁ ሂደት እንግዲህ ካንተ በላይ ያለ አይመስልህም ማለት ምንም ያህል ጥፋት ብትሰራ አትጸጸትም ማለት ነው። ዓላማህን ለማሟላት የማታደርገው ነው የሚቀጣ ፈሪሃ እግዚአብሔር ይሄ እንግዲህ ሰውን እያታለለ ነው የሚሄደው የነበረው። አሁን ሰው እየገባው ነው እንኳ ሆሊስቲክ ሲሆን ሁለቱም የተያያዙ ናቸው እና ሪዳክሽኒስቱ ለምሳሌ መንፈስ ያለ አይመስለውም። ሆሊስቱ ግን የታወቀ ነው። ያንን ሪዳክሽኒዝም ሜታፊዚክስ አላብሶታል ነገር ነው እና ከመታየት በላይ የራሱ ቫይብሬሽን አለው። ኳሊያ የሚሉት ኳሊያ ለምሳሌ ካልኩሌት ላደርግ እችላለሁ ፊዚክሱ ምናምን፣ ነገር ግን አረንጓዴ ነው ሰማያዊ ነው ምናምን ብዬ ኢኩዌሽን ውስጥ አልከተው ነገር። ስለዚህ እንደ ኳሊቲ አይነት ሆኖ ይቀራል። አሁን ያ አብስትራክሽን ነው ዋናው፣ ልባችንን የሚወስደው ያ አብስትራክሽን ነው እና በሲስተምስ ቲዮሪ እንግዲህ ስትናገር the whole is more than the sum of its parts ስትል what is whole minus sum
ካልክ ለምሳሌ ምን ይሆናል? ያቺ ዲፍረንሷ ትመጣለች። ያቺ ሜታፊዚክሷ ትመጣና ሞት አይቀርም፣ ስም አይቀበርም። ለምሳሌ አሁን አረጋው እንዲያውም አክቲቭ ናቸው፣ አክቲቭ መልአክ ናቸው። እና እስኪ አሁን አረጋው ትንሽ ተሰባስበናል፣ አንድ 5 ነን፣ ይምጡና ቁጭ ይበሉ እዚህ ቢባሉ ይመጣሉ። አሁን አረጋው ይመጣሉ። አዎ ቅዱስ ያሬድ፣ አሁን አረጋዊ፣ አውሮፓ ደግሞ ሴንት ጀርሜን በጣም ነው የሚያምኑበት። በዛ ኤነርጂ ኢንዳውጅ ነው የበቀሉ ናቸው። እንግዲህ እኔ ቀላል በሆነ መንገድ በንጹህ ልቦና ምንም የሌለበት ምናምን አይነት ለመስራት ነው የምፈልገው። አሁን አረጋዊ ስንል ለምሳሌ ይታያሉ አይታይም ብዬ ከተጠራጠርኩ አይኖሩም። መቀበሉ ነው ጥሩ ነው ለማለት ነው። እና ዋናው እንግዲህ ቀላል የሆነው 5 እና 95% እንዴት እናገናኝ ነገር ነው። እና ጥሩ ከተገናኙ እንግዲህ ጥሩ ሂደት አለ ማለት ነው። ኤነርጂ እንወርሳለን፣ ፖዚቲቭ ኤነርጂ። ካልሆነም የሚያስቸግሩን ኃይሎች አሉ ማለት ነው። በፍሪኩዌንሲው ነው የሚሄደው ያለ ማለት ነው። ዩኒቨርስ ደግሞ እንደ አካሺክ ሪኮርድ ኢንፊኒት የሆነ ፍሪኩዌንሲ ይኖረዋል። ስለዚህ እኔ የማመነጨው ፍሪኩዌንሲ ከአካሺክ ሪኮርድ ላያይዘው እችላለሁ ነው። እዛ አካሺክ ሪኮርድ ያለው ግን ዘለዓለማዊ ህግ ነው። ስለዚህ ምን ይሆናል? የኔን ፍሪኩዌንሲ እዛ ውስጥ አስገብቶ መልሶ ያሳየኛል። ምን ማለት ነው? እንዴት ነው 5 እና 95% የሚዋሃዱት ነው። ባይዋሃዱ ምን ይሆናል? ሰው ነው ነገሩ። ምን ይሆናል? መንፈሳዊና አካላዊ እኔነቱ አይግባቡም ማለት ነው። ስለዚህ እንደዚህ አይነት ሰው ከራሱም ጋር የሚጣላ ከጥላው ጋር የሚጣላ ነገር የምንለው ነገር ይሆናል ማለት ነው። እና ቀረብ ብለን ካየነው እንግዲህ ሌፍት ብሬን ኤንድ ራይት ብሬን ሲንክሮናይዝ አላደረጉም አይነት ነገር ነው። አያ አይነት ሲኖር እንግዲህ ብዙ መወናበድ ይኖራል። ሚስ ኢንፎርሜሽን እና በቃ ፕሌይ መጫወቻ እንሆናለን ለነዚህ ዳርክ ፎርስስ። አንዱ ያ ነው። እኔ እንግዲህ ምንድነው የማደርገው? ቱ ቢግን ዊዝ 2 እንቅፋቶች አሉ። እንቅፋቶችን ማወቅ 5 እና 95% 100% ለማድረስ እንግዲህ እንቅፋቶች አሉ። አንደኛው ማቴሪያላዊ እንቅፋቱ ምንድነው? የገሌ እንደዚህ ቢለኝ እንደዚህ ይለዋለው ምናምን ሐሳቡ በቃ የስሪዲ ቲፒካል ሐሳብ። እነዚህ እንግዲህ ኮንትሮል የማድረግ ነገር ነው። ሐሳቡን እንግዲህ ኮንትሮል ማድረግ ከቻልኩኝ ወደ መንፈሳዊው ሳይድም ሊሄድ ይችላለሁ ነው። ወደ መንፈሳዊው ሲሄድ እንግዲህ ምንድን ያደረኩት? ፊዚካሊ ተኛሁ እንደማለት ነው። ምክንያቱም 5% ከተውኩኝ ተኝቻለሁ ማለት ነው። እና ወደ 95% ስቀርብ እንግዲህ ፒዩር መንፈሳዊ የሆነው ወደ ማቴሪያላዊ ትንሽ ለውጬ ታሪክ ላረግ እችላለሁ እንደማለት ነው። 5% እንግዲህ ከተኛሁኝ 5% ትቼ ወደ 95 ሄጃለሁ ነው። ግልጽ የሆነ ነገር ነው። ኦኬ አሁን ሪያሊቲው እንዲያመልጠኝ ግን አልፈልግም። ስለዚህ ነቅቶ መተኛት ያደርሰኛል። ንቃቱ 95% ውስጥ ያለውን ሪያሊቲ ይነግረኛል። ንቃቱ መተኛቱ ደግሞ አካሌን ትቼ መሄዴ ማለት ነው። ምክንያቱም ተኝተሃል፣ የሚሆነውን ነገር ግን ታያለህ እና ቀላል ነው። ምክንያቱም ገና ልትበር ነው እኮ ሰዎችን ልታገኝ ነው፣ ልትነጋገር ነው። ኦኬ ስለዚህ እሱ ላይ ነው። አሁን እንግዲህ ከ95% ሲሄድ እንግዲህ አንዱ ቴክኒኩ የተነጋገርነው ነው። ሁለተኛው ምን አይነት ፕሪንሲፕል አለ? ለአንድ ነገር አቴንሽን ከሰጠሁት ኤነርጂ ሰጠዋለሁ ነው። በፊዚክሱም እንደዚህ የታወቀ ነገር
ነገሩን ለማሳጠር እና አሁን ምን ይሆናል ለወደፊቱም የምንጠቀምበት ነው። ቀኝ እጃችን የመጀመሪያ ጣት ላይ ለምሳሌ ኮንሰንትሬት ካደረግን በእውነት እየሞቀ ይሄዳል፣ ወይም እንደ ኤሌክትሪክ ንዝረት ይሰማኛል ማለት ነው። አሁን ሌላ ሐሳብ ከሌለ ስለ ንዝረቱ ብቻ ነው የሚሰማኝ ማለት ነው። እሱን አቆየዋለሁ ማለት ነው። ኦኬ። ስለዚህ ምን ይሆናል ኒውቶን እንደሚለው ይህንን 5% ትንሽ ካሳረፍኩት የበለጠ ከ95% እንትን አገኛለሁ ነገር ይሆንና ፊል እያረኩት ነው እኔ በጣም ይላል ይነዝራል። ለምሳሌ ሐሳብ ካስቸገራችሁ ምንድነው ከአንዱ ጣት ወደ ሌላው ጣት ልትሻገሩ ትችላላችሁ። ስለዚህ ሌላው እንግዲህ ሐሳብ እንዳይወስደን ነው ነገሩ። ሐሳብ ቢወስደን ተመልሰን ደግሞ ወደ ጣታችን እንሄዳለን። የሚያስቸግረን ከሆነ እንግዲህ ወደሚቀጥለው እንዘላለን። እንደዛ ስትል ጣታችንን እናሞቀዋለን ነው ነገሩ። ይህ ይነዝረናል እንደ ኤሌክትሪክ ነገር። ከዛስ አሁን እሷን ከሱ ጋር በመለማመድ እንደዚህ በአንድ በኩል እንደ ግብፃውያን ከሆነ ጓደኛህ ነው፣ መንትያህ ነው። ጣትህ ላይ ያለው ሙቀት ኦኬ ትንሽ ቆይቶ ጠቅላላ ሰውነትህን ያሞቀዋል። አሁን ያቺ ሙቀት ተለይታ ልትሄድ ትችላለች አይነት ነገር ነው። እና እገሌ ምን ያደርጉ ይሆን ብለህ ካሰብክ ለምሳሌ ወዳሉበት ሄደህ እያያቸው ነው እኮ ከሩቅ ማየት የሚሉት ማለት ነው፣ ሪሞት ቪዊንግ እንደዚህ። ምክንያቱም ዴስቲኒህን ታውቃለህ፣ አቅጣጫህን ለምን እንደተፈጠርክ ሁሉም ነገር ምክንያት አለው እና ምክንያትህን ትፈልጋለህ። እግዚአብሔር እንዴት እንደምታገለግል ራሱ ያውቃል። ፓርቲኩላርሊ ጥሩ እንትን የሚሄደው ግማሽ እንቅልፍ ምናምን ስኖር ለምሳሌ ከቤታ ወደ አልፋ ወረድ ስል ይታዩኛል ነገሮች እና እንደ ሌሎቹ እንደዚህ አስተንፍሱ እንደዚህ ቁጭ በሉ ምናምን አሳች ሳይሆን እንደ ቴስላ ለምሳሌ ወንበር ላይ እንደዚህ ተንጋሎ አፉን ከፍቶ ይሁን ምን ይሁን እንግዲህ ብዙ ነገር ይታየዋል። ኦኬ በዛ አንፃር ማግኘቱ ነው ጥሩ። እና ስዕሎች ይኖራሉ፣ ብዙ የሚታዩ ነገሮች አሉ የተዳፈኑብን። ይህንን ስናደርግ እንግዲህ በደንብ ይገባናል ነው። ከዛ ስለ ሞት ብዙም የሚያሳስበን አይኖርም። ምክንያቱም መኖርና መሞት ብዙም ልዩነት የላቸውም። የአንድ ሳንቲም ሁለት ገጽታዎች ናቸው። እና ተገናኝተን ለምሳሌ እንደምን አለ ምናምን ተባብለን አካል አለ ታች ምናምን ብዬ ጠይቃለሁ። የለኝም ካልኩ ሞቻለሁ እንደማለት ነው። እንደሱ ነገሮች አሉ። 95 እና 95% በቀላሉ ሊዋሃዱ የሚችሉ የሚስማሙ አይነት ፍሪኩዌንሲዎች ናቸው። ምክንያቱም ፐርፐስፉሊ ስለተሰበሩ ቆረጣቸው ሰይጣን ሉሲፈር። ያ ኤነርጂ ቢትዊን ዘ ላይንስ ይሉታል ለምሳሌ ኦር ቢትዊን ዘ ወርድስ እሱ ብዙ ምስጢር ይሰጥሃል ነው። ለምሳሌ እንደዚህ አይነት ኤክሰርሳይዝ ስናደርግ ቆይተን መጽሐፍ ቅዱስ ምናምን ካነበብን በጣም ነው ዲፕሊ መጽሐፍ ቅዱስ ይታያል እና በጣም ሳቲስፋይንግ ደስ የሚል እና ይሄ ነገር እንግዲህ ጎሎብናል። በዚህ መልኩ ዓለምን ልናሻሽላት እንችላለን የሚል ነገር ያለው እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። በሌላው አንጻር ደግሞ ፉቅራ ደብተራ ምናምን ስንል ደግሞ ነገሩን እናበላሻል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ባይ ነኝ። አሁን እንቀጥላለን በዚህ ላይ እና አንዳንድ ለውጦች በህይወታችን መኖር አለባቸው። ስለዚህ በተቻለ መጠን ሴንሲቲቭ ሆነን ቁስ አካላዊ የምንላቸው ሐሳቦች አንጎላችን ሲዘፈንበት ሊውል ይችላል። ለምሳሌ
የሆነ ዘፈን ለምሳሌ ሲጮህብን ሊውል ይችላል። እንዴት አድርገን እነዚህን ነገሮች እናጥፋቸው እንደዚህ ብለን ስንሞክር ነው እንግዲህ ጥሩ ነገር እየሆነ የሚሄደው እና ስንል እንግዲህ በአንድ ፖይንት ላይ ኮንቨርጅ እናደርጋለን ነው እና የፍቅር ምስጢር ብዙ ከዚህ ከፍ ያሉ ነገሮች ጊዜ አግኝተን ዲስከስ እናደርጋለን።